ጆርዲ ምንድነው መልሽ መሰለሽ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግ ሄይ ጋይስ ሩጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። በአሜሪካዋ ዩጂን ከተማ ሰይፉ ላይ ግን አይታችኋል። ይሄ ባለሙያ ሲቀርብ ባለሙያ ላይክ ወይ ዶክተር ወይ ሳይካትሪስት። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ ምን የሚል ሲነጋገሩ ሰማው። ሴት ልጅ አብረው ተኝተው እግዚአብሔር ምስክር እርስ በርሳቸው ሲያወሩ እቃውን አስገብቶ ሲያወጣ አልፈልግም ማለት ትችላለች ብለው ዜና ጀምረው ብላቸው መብቷ ነው እስከፈለገችው ድረስ አልፈልግም ማለት መብቷ ነው እያሉ ማለት ጀምረው እዛ ድረስ ደርሷል። ስለዚህ ኮምፕሊትሊ የሚያሳየው ምንድነው? ይሄንን እንግዲህ ሴት ልጅ ስሜቷ ሳይመጣ መቼም አትጀምረው፣ ምንም ነገር ላይ አትጀምረው፣ ወይም በጥቅም ካልሆነ ማለት ነው። እና አስገብቶ አውጥቶ በቃኝ አልፈልግም ማለት ትችላለች መብቷ ነው የሚል ድርድር ይዘው መጣ። ስታያቸው ወንድ እንኳን የላቸው፣ አብሯቸው የሚተኛ ሰው እንኳን የለም። ሲያወሩ ነው ከራሳቸው ሰምቼ እዚህ ደረጃ ደርሰዋል። ትዳር ጓዳ ውስጥ ገብተው ቪዲዮ እየቀረጹ አውጣው አስገባው በቃ አውጥተዋል አልፈለገችም ውጣ የሚባልበት ደረጃ ላይ ደርሰዋል። ጎበዝ አጀንዳቸው ሴት ልጅ አይደለም አያልቅም። እንደዛ አይነት አጀንዳ ይዘው መጥተዋል ማለት ነው። ይሄ ግን ከባድ ይመስለኛል። እንዴት ታዩታላችሁ ይሄን ሐሳብ? ልክ ናት እሷ ወይስ ዮኒ ነው ልክ ብላችሁ ታስባላችሁ? ግን ይሄ ነገር እኔ ልክ አይመስለኝም። ይሄ ከባድ ነው። ይሄ ህግ ከባድ ነው። እስቲ ሐሳባችሁን እናንተም ኮሜንት ላይ እኔ ትዳር ውስጥ ባል ምን ማድረግ እንዳለበት፣ ባል ምን መሆን እንዳለበት፣ ሚስት ምን ማድረግ እንዳለባት፣ ሚስት ምን መሆን እንዳለባት ምክር ከፈለኩ ሄጄ ማንን እንደምጠይቅ ታውቃላችሁ? ትዳር ውስጥ 15 20 30 ዓመት የቆዩ ደስተኛ ባልና ሚስት። ይቅርታ አድርጉልኝ፣ ይሄ እናንተ እቃቃ ተጫወታችሁ ተጎርታችሁ እዚህ ህዝብን ወክላችሁ የምታወሩት ወሬ እግዚአብሔርን በዚህ ገብቶ በዚህ ነው የሚወጣው። ወሬ የለም ብላችሁ ምንም የህፃን ወሬ ነው የምታወሩት። ምንም እንትን አይልም፣ ምንም ማንንም አይበጅም። እና ማንም የመጣ አይጮትባችሁ። እሺ አሁን እንግዲህ ሁሉም የያዘም ያልያዘም የትዳር አማካሪ ስለሆነ ማንም የመጣ አይሽናባችሁ፣ ማንም የመጣ ሐሳቡን ጣል አያርግባችሁ። የማንንም ወሬ እንትን አትበሉ። እሺ የምትፈልጉ ከሆነ አሁን እኔ ማለት ነው እኔ አሁን ምን ልበላችሁ፣ እኔ መኪና መንዳት መማር ከፈለኩ መኪና መንዳት የሚችል ሰው ነው እንጂ ጠይቀው። መኪና ውስጥ ገብቻለሁ አንዴ ሁለቴ ግን መንዳት አልችልም የሚል ሰው መኪና እንዴት እንደሚነዳ አልጠይቀውም። ቀባችሁ ምላችሁ እና ማንም እየመጣ እንደዚህ አይወርቅባችሁ። እሺ እውነቱ ነው። ስለ ትዳር ማወቅ ከፈለጋችሁ ብዙ አመት አብሮ የኖሩትን ባልና ሚስት ነው መጠየቅ ያለባችሁ እንጂ እዚህ ሚዲያ ላይ መጥተው አባ እማ የሚባባሉትን አይደለም። እውነቱ ነው። እሱ እንዳለው እንደዚህ ቃቃ መጥተው የተጫወቱትን ሳይሆን ብዙ አመት በትዳር አብሮ የቆዩትን ነው። በቃ ስለ ትዳር ኤክስፒሪየንስ ምናምን ከፈለጋችሁ እነሱ ነው መጠየቅ እንጂ እንደዚህ መጥተው እዚህ ጋር 3 ሳምንት 1 ወር አብሮ የቆዩትን ሄዶ መጠየቅ ተገቢ አይደለም። አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። በአሜሪካዋ ዩጂን ከተማ የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ወደ አሜሪካ ካቀናው የኢትዮጵያ ልዑክ ውስጥም 7 የቡድን አባላት ወደ ሀገራቸው ከመመለስ ይልቅ እዚያው መኮብለላቸው ተነግሯል። የኮበለሉት 4 አትሌቶችና እንዲሁም ደግሞ 3 አሰልጣኞች መሆናቸው ተገልጿል። ታዲያ ይህ ክስተት በማህበራዊ ሚዲያውም ሆነ በስፖርቱ ማህበረሰብ ዘንድ ትልቅ ቁጣንና ሐዘንን ፈጥሯል። በእርግጥ በዓለም አቀፍ ውድድሮች ላይ አትሌቶች መኮብለላቸው አዲስ ታሪክ ባይሆንም የብዙሃንን ተስፋ ተሸክመው ሄደው ይህንን መሰል እርምጃ መውሰዳቸው እጅግ አሳዛኝ አድርጎታል ሲል ሃትሪክ ስፖርት ዘግቧል። ጠፍተዋል ስለተባሉት አትሌቶችና እንዲሁም ደግሞ አሰልጣኞች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱ ሀገሬ ቲቪ ዘግቧል። ታዲያ እናንተስ ስለዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩኝ። የሚኮበልል ግን እየበዛ ነው። ባለፈው በኳስ በኩል አይታችኋል። ስዊድን ሄደው አልተመለሱም። አሁን ደግሞ በሩጫው ቀጣይ ማን ይሆን የሚኮበልለው? እኔ ወይስ እናንተ? ግን የሆነ ነገር ቢመቻችልን እኛም እኮ ልንኮበልል እንችላለን። ብቻ እንዴት አያችሁት? ይሄን ሐሳብ ግን ቁጣ ፈጥሯል ያለው እኔ ቁጣ ሲፈጥር አላየሁም። ሰው በጣም ነው ሲደሰት የነበረው። ሄይ ጋይስ ሩጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። አይ ብሩክቲ አባባ ጋር ደውይላቸዋ ይድገሙሽና ይገዙልሻል። ምን ችግር አለው? መጀመሪያም የገዙልሽ እሳቸው አይደሉ እንዴ? እድሜ ለሙሙሽ ቀያሪማ አይጠፋም እኮ።
በማያልቀው ዕቃ እየተነገደ ሴቱ አይፎን ይዞ ወንዱ ቀረፈዞ። ሰው እንዴት በግድ ጥሉኝ ይላል? አሁን ይሄን ቪዲዮ መስራቷ ምንድነው ጥቅሙ? ምንድነው አሁን እዚህ ጋር መሞላቀቋ ምንድነው ጥቅሙ? ይሄን የተሰበረው ወስዶ አዲስ የሚሰጥሽ ምንድነው? ምንድነሽ? ማነሽ አለ ብቻ አባባ ይግዙልሽ አለው። እኔ በጣም አልገባኝም። እስቲ አስረዱኛል። ጆርዲ ምንድነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለ። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ ነው። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህጻናቶች እና እንደሚደረገው ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች፣ የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋችሁ፣ አስራችሁንም እጃችሁን ጠምስ። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። 10 ሴት ብትመጪ 10ሽን ጨፍልቆ የሚችል ወንድ አለ። ተግባባ። ስለዚህ ወንድሞችሽ ካጠገብሽ ከሌሉ ጩኸትሽ ባዶ ነው የሚሆነው። ስለዚህ ስትሰሪ ቪዲዮዎችን ሁሉንም ያጠቃለለ ሁሉንም ያማከለ ነገር ካልሆነ ጉዳቱ እንጂ ጠቅሞ ምንም ማምጣት አትችሉ። እመኚ፣ ምንም ዜሮ ነው የምትገቡት። ዮኒ እዚህ ጋር የተናገረው በጠቅላላ ልክ ነው። ወንዶችን ካላሳተፈ ምንም ጥቅም የለውም። ስንት የሚቆረቆሩ እኮ አለ። ብዙ ወንድ እኮ በጣም ይሄ ነገር ያሳስበዋል እኮ። በህፃናት ላይ የሚደርሰው ነገር፣ በሴቶች ላይ የሚደርሰው ነገር የሚያሳስበው ብዙ ወንድ አለ። እናቱ ሴት ናት፣ እህቱ ሴት ናት እና ወንዶች በጣም ነው ይሄ ጉዳይ የሚያሳስባቸው አሉ። እና ወንዶችንም ማሳተፍ አለበት። እና ዮኒ ማኛ እዚህ ጋር የተናገረው በሙሉ ልክ ነው። ወንድን ካላሳተፈ ምንም ብቻቸውን ምንም ጥቅም የለውም እና ማሳተፍ አለበት። እንደዛ እያለ ሰይፉ ላይ ግን አይታችኋል። ይሄ ባለሙያ ሲቀርብ ባለሙያ ላይክ ወይ ዶክተር ወይ ሳይካትሪስት ወይ ትዳር ፊክስ የሚያደርግ ይሄ የትዳር አማካሪ ወይ የህግ ባለሙያ ምናምን ነገር ሲቀርቡ አይ ዶንት ቲንክ ጊዜ የሚበቃቸው የሚመስላቸው አይመስለኝም። እና ከመጋረጃ ውስጥ ነው እያወሩ መምጣት የሚጀምሩት። አሁን ዛሬ ትዕግስት ዋልተ ንጉስ ነበረች የቀረበችው። ትዕግስት ዋልተ ንጉስን ካላወቃችኋት እና ዋሻ ውስጥ የምትኖሩ ከሆነ ከዋሻ ውስጥ ውጡና ስለ ትዕግስት ዋልተ ንጉስ እወቁ። በጣም ጸዴ ሰው፣ በጣም የምትገርም ጸሐፊ፣ ከዛ በኋላ ሚዲያ ፐርሶናሊቲ፣ ሳይኮሎጂስት ነገር ነው። ከዛ ነው እያወራች የመጣችሁ። እንደዚህ ነው የመጣችሁ ከስመጣ ነው። እና የወጣት ሴቶች ችግር ምን መሰለ፣ አሁን በያሉበት ቦታ አሁን እንደ ቀልድ የምናየው ነገር አይደለም። እነዚህ አይነት ችግሮች ሰላም ነው ሱራፊ ስማን ነው ሰይፉ ትዳር ፊክስ የሚያደርገውም እንደዛ ነው። ትዳር ፊክስ የሚያደርገውማ አይ ቲንክ ቤት ነው የሚጀምረው መሰለኝ። እሱ ትንሽ ይቆያል። ትዳር ሞታል፣ ያድጋል፣ ይገረዛል። አሁን ምን መሰላችሁ እሷ ሴትዮዋ በራሷ ሆዷ ውስጥ ያለ ሐሳብ አለ። እሱ አልነገራትም። ከሰይፈ በቃ ማንም ያመልጥ የለም። ፍጥነቱ ደግሞ አሁን ሰይፉ የሚጀምረው 3 ሰዓት ላይ ነው። እሱ 3 ሰዓት ከ10 ከ20 ላይ ቶሎ ብሎ በቃ ቪዲዮ እንደዚህ ይሰራል ሰዎቹ ላይና ፍጥነቱ ሙሉ ራሱ የሚያዳምጡ አይመስለኝም ፕሮግራሙ ከመቼው መጥቶ እንደሚሰራባቸው ቪዲዮ በቃ እና ማንም አያመልጥም ከሰይፈ ማንም። ውድ የቻናሌ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁት አልጠራጠርም። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው።